ሩታ የኔን ያኔ መክሰስ ትችያለሽ ብለው የሚሉትን ቪዲዮ ሰምታኛለች መሰለኝ። ፍላጎቱም ፍቃዱም ካለሽ የመክሰስ መብት አለሽ ብዬ ብዙ ጊዜ ተናግሬያለሁ። አንደኛ ነገር ቤቷ በመግባቷ ብቻ ሳይሆን ኢቭን ከባለ ትዳር ጋር እንደ ጓደኛ ሳይሆን ሪያክት ያደረገችው እንደ ፍቅረኛ ሆኖ ብዙዎች ሌላው ይቅርና አብረው አንድ ቪዲዮ ሲሰሩ እንኳን የምታረገው ሀክት ሊያስከስሳት ይችላል፣ ፍላጎቱ ቢኖራት ማለት ነው። እና ብዙ ጊዜ እኔ ሰርቼ ነበረ መክሰስ ትችያለሽ ብዬ ማለት ነው። ተፋቶ አንድ ባልና ሚስት ተፋቶ ተለያይቶ በህግ የተጋባ ባልና ሚስት ህጉ እስከ ተለያዩ ብሎ እስካልፈቀደላቸውና ወረቀት እስካልቀደዱ ድረስ እሱም ከሌላ ሴት ጋር እሷም ከሌላ ወንድ ጋር መታየት የለባቸውም በጓደኝነት ወይም ደግሞ በድራማ መልክ ካልሆነ በስተቀር ማለት ነው። ህጉም አይፈቅድም። እኔ የኛ ሀገር አንዳንዴ የምናያቸው ነገሮች ግን ከህግ ያፈነገጡ ድርጊቶች የተፋፋሙ መጡና እዚህ ደረጃ ላይ ደረሰን እንጂ በመጀመሪያ ግን ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራችሁ አንድ ወር ጊዜ ተረፍረፍ ይበልልኝ ማለት ፈልጋለሁ። ሁልጊዜ እንደምላችሁ ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር ሀሳብ አስተያየታችሁንም በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ሀሳቤም ደስተኛ እንዲሆን ደስተኛ ሞኜ እንድሰራ ብዙዎች ጋር እንዲደርስልኝ መጀመሪያ ግን ሰብስክራይብ የምትለዋን በተን ተጭናችሁ ሰብስክራይብ አድርጋችሁ ኦል ሁልጊዜ መለካው ቶሎ ቶሎ እንዲደርሳችሁ ማለት ፈልጋለሁ። ስለምታደርጉትም እንደው ጊዜው አመሰግናለሁ ማለት ፈልጋለሁ። እና ሩታ ዛሬ ሰው ባለሽ ብቻ ሳይሆን በምታዩ ነገር በራሱ የመክሰስ መብት አለሽ ነው ብዬ ልል የምችለው። ምክንያቱም ባልሽ እስከሆነ ድረስ እንደፈለገ ከተለያየ ሴቶች ጋር በያገኘበት መንገድ ላይ በያገኘበት ኩሽና መርመጥመጥ፣ መላላስ፣ መጋጋጥ የለበትም። እንደ ባለ ትዳር ወንድ ልጅ እንደ ወንድ ሲሆን እንጂ የሚያምርበት ካገኛቸው ሴቶች ጋር የሚልከሰከስ ወንድ ትዳር አይሆንም። ስለዚህ ከሳሽ የሚሉትን ሀሳብ ድሮ ነው ያቀረብኩትኝ እኔ ማለት ነው። ይቅርታ ቲቪ ሳልቀንስ ቪዲዮን ጀመርኩኝና በጣም ይቅርታ። እና መክሰስ ትችያለሽ። ሰው ግዴታ መረጃና ማስረጃ ራሱ ዩቲዩብ ላንቺ መረጃና ማስረጃ ሊሆንሽ ይችላል። በቃ ወደኋላም ተመልሰሽ እሷን ብቻም አይደለም እነዛ ልጅ አለ ብለው ያሉትን ከዶክተሩ ሁላቸውንም የመክሰስ መብት አለሽ። የውሸት ስለሆነ ትዳርሽን መበጥበጥ ደረጃ ስለሆነ የደረሱት ማለት ነው። የውሸት ነው። መረጃ አለኝ ዲኤንኤ እስከማስቀየር ድረስ የደረሱትን ያኔም ሰርቻለሁ። መክሰስ ትችያለሽ። እናንተ ስትጃጃሉ ህዝቡ ጭራሽ እንደዚህ አይነት ድራማ የሚሰሩ ሰዎች ከዕለት ዕለት እየባሰባቸው ነው የሚሄዱት። ተመልከቱ ናሂንና ውብዬን ያለያያቸው ሰው ነው። አይታችኋል አይደል? ብዙ ደረጃ ላይ ያስደረሳቸው ሰው ነው። ሙቤ ለእናቱ ለሱ ህይወቱን መስዋዕት የሚያደርገው ከሰዎች ከጀርባ የሚያስፈራራው ነገርና የተቀበለው መልእክት ነው። ዛሬ ላይ ቆም ብለው ሲያስቡት የማይሆን ነገር መሆኑን ስለሚያውቁ የማይወጡትን እርምጃ ተራምደው ስለሆነ ይጸጽታቸውና እባክሽ ማሪኝ ይቅር በይኝ ህይወት አደጋ ላይ ነው እያሉ ያፈረሱትን የሰው ጎጆ ለመጠቅለል ሲያመጡ ህይወት ከተራራቀና ውስጥሽ ቅራኔ ካለው በኋላ ላይ ደስተኛ ሆነሽ የምትቀበይበት ምን ምክንያት የለውም። ስለዚህ በገንዘብ የተሰጣቸው የሰውን ህይወት ለመበጥበጥ የሚመጡ ሰዎች ገንዘብ እየተከፈላቸው ህይወታቸውን አደጋ ላይ የሚጥሉ ሰዎች ኃይል ሊባሉ ይገባል። በዚህ ሰው ትክክለኛ ስራ መስራትና ወደ ትክክለኛው መንገድ ሊሄድ አይችልም። ከጀርባቸው በገንዘብ ከጀርባቸው ሰው በማስፈራራት ቤተሰብን እስከ ማስፈራራት ድረስ ብዙ አይነት ደረጃ ላይ እየደረሱ ትውልዱ በራሱ እንዳይቆምና በራሱ በቃ ሰርቶ እንዳይለወጥ ይሆናሉ። በቃ ገንዘብ ይሄን ያህል ገንዘብ እከፍልሃለሁኝ ወይ ከሀገር አስወጣሃለሁኝ ደስተኛ ኑሮ አኖርሃለሁኝ እየተባለ በትንሽዬ ገንዘብ እየተሸወደ ግን የስጋት ኑሮ እንዲኖር ያደርገዋል። ያ መቆም አለበት። በቃ መቆም። ይሄው መቅደስ አሁን መላ ቅዱሷን እያጣች ነው። ልጁ ያልሆነው ልጅ ነው ብላ እስከ ጥግ ድረስ የሄደችበት መንገድ ዛሬ የማትገባበት ውስጥ እየከተታት ነው። ከሷ ጀርባ ነው ሄርሜላ ራሱ። ይሄው አሁን ሄርሜላ ራሱ የሆነች ልጅ ስትሰራ አይቼ የሄርሜላ እህት ነኝ ብላ ልጅቷን የሆነ ፖስታ አለ። ያንን ፖስታ የሆነ ሄርሜላ የሆነ ነገር አላት። ሩታ ደግሞ በትክክለኛ
በትክክለኛው ልክሰስ ካለች በትክክለኛ ብዙዎች መረጃ ሊሆናት ይችላሉ። ብዙዎች ማስረጃ ሊሆናት ይችላሉ። የግድ ሩታ ሄርሜላ ሩታ ቤት ውስጥ ሻንጣና ልብሷ ቢጃማ ቤት ውስጥ መገኘት ሁሉ አይጠበቅበትም። ሰዎች ለሩታ መረጃ ናቸው ከምታደርገው ከምትሆነው አንፃር ማለት ነው። እና መክሰስ ትችላለች። ምናልባት እነዚህ ያመጧት ከበስተጀርባ ተልእኮ እንዳላት ላያውቁ ይችሉ ይሆናል። እነሱን መንሰላል አድርጋ ይዘዋት መጡ። አስተዋወቋት፣ ሰርፕራይዝ አደረገችው 400 ሺህ። ከዛ በኋላ ግን ማቆሚያ ገደብ አጣ የሄርሜላ ነገር ማለት ነው። ውጪ ብትባልም ሂጂ ብትባልም ሰው ቢሰድባትም ሰው ቢዘቀዝቃትም መስሚዋ ጥጥ ሆነ። ያ ምንድነው ይዛ የመጣችው ተልእኮ ስላላት ሰው በዚህን ያህል የሰው ህይወት ለመበጥበጥ የሚሄደውን ያህል ምን አለበት የሰውን ህይወት ለማስተካከል በዚህ ልክ ቢሄዱ ማለት ነው። ሰው እንዴት ነው የሰውን ህይወት በጥብጦ ሰላም ሊያገኝ የሚችለው? እንዴት ነው ደስተኛ ሆኖ ሊኖር የሚችለው? እንዴ ሰቀቀኑስ እንዴት እንቅልፍ ያስወስደዋል? እንዴ የሆነ ሰዋዊነት የሚባል ነገር እኮ አለ። አላፊ ጠፊ እኮ ነው ሁሉም ነገር። ሰው እንዴት ነው እንደ ሰው ልጅ አስቦ ይሄ ነገር ትክክል አይደለም ብሎ የሚሰጠውን ገንዘብ ትቶ እንደ ሰው ቆሞ በራሱ ጥሮ ተጣጥሮ መስራትና መለወጥ የማይችለው? ያ የሰጠሽ ገንዘብ እኮ ነገ በቤተሰቦችሽ ያንቺ ህይወት ርቀሽ ብትሄጂ ከሀገር ብትወጪ እንኳን ቤተሰቦችሽና ዋጋ የሚያስከፍለው የማይረባ ገንዘብ ብለሽ ተቀብለሽ የሰውን ህይወት በጥብጠሽ ማለት ነው። ያልሆነውን ሆነ ብለሽ ይዘሽ የመጣሽው መረጃና ማስረጃ አንቺንም ቤተሰቦችንም ሽንም አደጋ ውስጥ መጣል። እነዚህ ሰዎች ቢታሰሩም እኮ ነገ ሲፈቱ እጃቸው ረጅም ነው የሚሆነው። ከአሁኑ ገደብ ሊሰጣቸው ይገባል። በተለያየ መልኩ እያየን ነው ያለ ነው። በተለያየ እጃቸውን እያረዘሙ ብዙዎች ህይወታቸው አደጋ ላይ የሆነ ነው ያለ ነው። እንዴ ተመልከቱት። ይሄ ጅልጅላጅል ይሄ ሃይሚ በእጄ ትገባለች። ሃይሚ በነገራችን ላይ ዛሬ አስቀምጣ ሄደችው ደብዳቤ አይ ዶንት ኖ ምናልባት ትላንትና ላይቭ ገብተዋል። እኔ እንኳን አልተከታተልኳቸውም። ላይቭ ገብተዋል። ላይቭ ላይ ደስተኛ ነበርኩኝ አለች። ላይቭ ላይ ባትገባም የሆነ ያየችው የሰማችው ነገር ይኖራል። መቼም እኛ በፕራንክ ስም አንዳንድ ነገሮች ግልጽ ይነገረናል። የሚገባን ካለን ቆም ብለን ዞር ብለን እናስባለን። የማይገባን ካለን ግን ፕራንክ ነው ብለን አግጠን እንሄዳለን። በምናገጠው ልክ ግን የሚሰጠንን ደግሞ የምናየውን ደግሞ እያየን ነው እንደነሩታ ማለት ነው። ስለዚህ አንዳንዴ ፕራንክ ሪያሊቲውን ነገር ነው ያደረጉ ግን መጨረሻ ፕራንክ ነው ሊሉ የሚሉት ሪያሊቲውን ነገር እያደረጉና እየተናገሩ ነው ፕራንክ ብሎ በሳቃችሁ ውስጥ በላያችሁ ላይ የሚቀልዱት ማለት ነው። ተመልከቱ ብሩክ ምን ላይ እንዳለ ጽፋ በሄደችው ደብዳቤ እሱን አሁን ፕራንክ እኮ እኛ ሀገር በነገራችን ላይ በጣም ተደጋጋሚ ነገር ነው። ብዙዎች በለቅሶ ያለፉት ነገር አለ። ብዙዎች በዝምታና በሐዘን ያለፉታል። አንድ ቀን ግን አንድ ሰው በፕራንክ ምክንያት ህይወቱ ቢጠፋ ፕራንክ የሚባል ነገር እኛ ሀገር ላይ ይቆማል። እርግጠኛ ሆኜ የምነግራችሁ ማለት ነው። ፕራንክ የሚባል ያቆማል። እንደዚህ የሚያስደነግጥ ፕራንክ የሌለ ታይቶ ተሰምቶ የማይታወቅ ነገ ፕራንክ ለሚሆን ዛሬ ያንን ሰው ምን ይሆን ይደነግጥ ይሆን? ድንገት ታሞ ወድቆ መንገድ ላይ ይቀር ይሆን? ሰው እኮ በንዴት መኪና ሲነዳ ራሱ እኮ አደጋ ውስጥ ሊገባ ይችላል። ለሱ ፕራንክ ሊሆን የሚችለው ነገር ለሱ አደጋ ሊሆን ይችላል። ለሱ ፕራንክ የሆነ ነገር ለሱ አደጋ ሊሆንባት ይችላል። የግድ እኛ ሀገር በፕራንክ ምክንያት ሰው ካልሞተ ወይም ደግሞ በኃይለኛው ታሞ ሆስፒታል ውስጥ የምር ሆስፒታል ራሱን ካላገኘው ፕራንክ ሊገባችሁ አይችልም። አሁን ነገ ሃይሚ ፕራንክ ነው ብላ ትመጣለች። ብሩክን ግን የደረሰበትን ያለውን ደረጃ ተመልከቱ። አሁን በንዴት እየነዳ አሁን አንድ ነገር ቢሆንስ? አሁን ከመኪና ቢጋጭ የዘላለም እግር እሳት፣ ለቤተሰቦቹ እሳት፣ ለእሷ እሳት፣ ምነው በቀረብኝ የዘላለም ለቅሶ። ለምን ይሆናል እንደዚህ? ፕራንክን በአግባቡ ገደብ አለው። ገደብ አብጁለት። ፕራንክ የሚባለውን ስም አግባብ ስጡት። እንዴ የማይሆን ነገር ሰው ግፊት ይኖርበታል፣ ደም ማነስ አለ፣
ስንት አይነት ነገር አለ ድንገት በዛው ጭልጥ የሚያደርግ እንዴ በድንጋጤ እዛው በቆመበት ፈዞ ሬሳው ከዛ ጋር ቢነሳስ እንዴ አይነት ፕራንክ እኔ ምኑም አይጥመኝም ብዙ ጊዜ ፕራንክን ተቃዋሚ ነኝ የምታደርጉት የፕራንክ ስሙ ሳይገባችሁ ፕራንክ እየተደረጋችሁ ግን የምትለቃቀሱት ከትንሽ የጀመረ እንትን ነው አድጎ መጨረሻ ላይ ህይወትን እስከ ማጥፋትና ህይወትን እስከ ትዳርን እስከ መበተን ደረጃ እየደረሰ ያለው ማለት ነው አሁን ሃይሚን ልጁ ካላገኘዋት ብሏል እንግዲህ እዛው ቡታጅራ ውስጥ ናቸው ያሉት ልጁም እዛው ቡታጅራ ውስጥ ነው ያለው ስቲል እስካሁን ነው ወደ አዲስ አበባ አልተመለሱም ማለት ምን ችግር አለበት ልጁን አፉን ቢያዘጉት ተገኝተው ሃይሚና ብሩክ አንድ ላይ ሆነው አፉ ለምንድን ነው እንደዚህ የልብ የተሰማው ልጁ ሃይሚና ፈቅራታለሁ ብሎ ያለው ልጅ ምን ቢሰማው ምን ቢያደርግ ምን ቢሆን ነው ከብሩክ የበለጠ ደስተኛ አድርጌ ያኖራታለሁ አነግሳታለሁ ንግስቴ ማነህ አንተ ምንድነህ አንተ አንተስ ከጀርባክ ምንድነው እሱ ይዘክ የመጣው ምን አይነት ተልእኮ ነው ያለ ለዚህ ሆናል ሃይሚ የሸሸችው የሆነ ተልእኮ ሊሆን ይችላል ይሄ በተልእኮ ነው የሰው ህይወት እየተበጠበጠ ያለው የማይወዱትን ወዳለው ይያሉ የማይፈቅሩትን አፈቅራለሁ ይያሉ የማይሆኑትን ሆናለሁ ይያሉ በስተመጨረሻ ላይ ግን እንዲያ ተልእኮ ስላለኝ ነው ይቅርታ ቤተሰቦች ያደጋ ላይ ስላሉ ነው ያደጋ ላይ ስላለው ነው ይሉና የዛን ህይወት አደጋ ላይ ከጣሉ በኋላ መልሰው ራሱ ጭንቅ ውስጥ ይገባበታል ብታገናኙት እኮ አፉን ለጉሞ ይቀመጣል በቃ እሱ ማን ነው ምንም መቼም ምንም አይነት ነገር ሊዞ ሊመጣ አይችልም ድንገት ለምሳሌ ወይ ሄኖክ ሊቀጥረው ይችላል ወይ ማን ነው ስሙ ያኛው እንትና ሊቀጥረው ይችላል እነሱን በሚቀጥራቸው ሰዓት ላይ ድንገት እነሱ ቢመጡ ኦኬሽ ምን ፈልገ ነው አገኘኝ ስለምትወደኝ አመሰግናለሁ እኔ ግን ጓደኛ አለኝ በቃ እምወደው ማከብረው ማፈቅረው ቤተሰብ የሚያቅ ጓደኛ አለኝ ብለው እኮ አፉን ማዘጋት ነው እሱ እስከ ጥግ ድረስ አዲስ አበባ ጠይቄ ሄዳለሁ እንዴ የቡታጅራ ልጆች አንዳንዶቻችሁ የማትሰለጥኑ ሰገጤዎች ናችሁ የምር ስግጥጥ ያላችሁ ሰገጤዎች ከተባስገቡ ነው ለነገሩ የሰለጠናችሁት እያየናችሁ ነው ትላንት የነበራችሁበትና ዛሬ ያላችሁበትን እንደ ትላንት ማንነታችሁ ብታስቡ ኖሮ ዛሬ አብርሃም ያለበት ደረጃ ላይ ባልደረሰ ነበር ትላንት ምን እንደነበረ ቢያቀው ኖሮ ዛሬ እዚህ ቆሻሻ ከዚህ ከቆሻሻ ሴት ጋር እየሰራ ህይወቱን ቆሻሻ ውስጥ ባልከተተ ነበር እቺ አንዴ ይዛ የመጣችሁ መልእክት ስላላት ይዛ የመጣችሁ ተልእኮ ስላላት ያንን ተልእኮን ሳታስፈጽም መላቀቅ አትችልም ውጪም ብትባል መቼም አትወጣም ህግ ቢያስጠነቅቃት ራሱ እሷ ብታቆም ራሱ በጀርባ በኩል የሆነ ነገር ደግሞ ልታደርግ ትነሳለች እርግጠኛ ሆኜ የምነግራችሁ ማለት ነው የሄርሜላ ነገር እዚህ ጥግ ድረስ ከመሄዳችሁ በፊት ከመጀመሪያው ነው ብትጠነቀቁ ከመጀመሪያው ነው ስርዓት የሚባል ነገር አለ ምንድነው ቤተሰብ አሳዳጊ የበደለው ብቻ ነው እንዴ ሚዲያ ላይ የሚመጣልን በእናታችሁ ይው ተመልከቱ አሁን ደግሞ እንትናን ራሱ ማለት ነው እንዲ ነው አንዳንድ ወንዶች እንዲ ነው በእንበርክክ ማስኬድ አብርሃምን እንደ ቃል ጓደኛ እንደ ናታን ድንጋይ ተሸክሞ ህዝብን ይቀርበሉኝ ሩታና አይደለም ቤተሰቦቿን አይደለም ህዝብን ይቀርበሉኝ ብሎ ማለት አለበት የውሸት ተስመስ አንበርክኮ ያስመሰለ ማልቀስ አይደለም የምር ድንጋይ ይዞ የምር ቪዲዮ ጀምሮ እስከሚያልቅ ድረስ ተንበርክኮ ይቅርበኝ ይቅርታ ህዝቡንም ይቅርታ ማለት አለበት ብዙ ህዝብ እንደጠላ ሁላ ማለት ነው ሰው ደግሞ አይዘንባችሁ ሰው ካዘነባችሁ ደግሞ ሳታስቡት በሆነ ነገር ድንገት ቅርት ትላላችሁ ሰው ማስደንቀጥ ጥሩ አይደለም እና የምትሰሩትና የምታደርጉት ነገር ያዩ እንደናያችሁ ደስተኛ ሆነን እኛም እንድንሰራ እንዴ ኧረ በጣም የሚገርም ነገር እኮ ነው እውነት ለመናገር ተደጋጋሚ ሴት ልጅ ወንድ ልጅን ሲፈትን ተደጋጋሚ ወንድ ልጅ ሴቷ ልጅ በሴት ሲፈትን ይሄም ምንም እንትን የለውም በቃ አንዴ ፈትነሽ አየሽው አይደል አንዴ እኮ ይበቃሻል አንቺ ወንድ ልጅ ለመፈተን አንዴ ይበቃሻል አንተም ሴት ልጅ ለመፈተን አንዴ ይበቃል ሁሌ ተመሳሳይ ፕራንክ እሷ ከገዛ ጓደኛው ጋር እሷ ከተለያየ ሰው ጋር እሱ እንደዛው የሚያስጠላ ድርጊት ኧረ እኔ እንጃ በስማ እውነት ለመናገር እጅግ በጣም የሚገርም ነገር ነው ለማንኛውም እስኪ እንግዲህ የሄርሜላና የዛች ልጅ ነገር ደግሞ ምን ላይ እንደሚደርስ አይዶን ነው አናውቅም
በጥፊ ተጠፍጥፋለች። አቤት ለአብርሃምና ለሩታ ለአብርሃምና ለሄርሜላ ያልተደባደበ ያልተጣላ ያልተቧቀሰ መሳሪያ ያልተማዘዘ ያልታፈነ ያልታሰረ ኧረ እስኪ ጠይቁኝ። ስንት ጓደኛ ማቾች ፍቅራቸው ቀዘቀዘ በሩታ በአብርሃምና በሄርሜላ ምክንያት። ስለዚህ አሁንም መቅደስ የምታውቀው ነገር አለ። ያለ ምክንያት ልጇን ለመውሰድ አልፈለገችም። ሄርሜላ ካልተሳካላት የመቅደስን ልጅ አደጋ ውስጥ ልትከት ትችላለች። ለዛ ይሆናል የፈራችሁ መቅደስ ተብየዋ እና ይሄ ነገር በጣም መጣራት ያለበት ነገር ነው። በጣም ለማንኛውም ይበቃኛል። እዚህ ድረስ ከጻፍኩላችሁ ፀጉሬን የሆነ እንትን ተቀብቼ ነውና እስከምታጠበው ድረስ። ለማንኛውም ለዛሬ ይበቃኛል። አመሰግናለሁ። ሀሳብ አስተያየታችሁ እንደ ሁልጊዜው አይለይ ነው የምላችሁ። እባካችሁን አበረታቱኝ። ወዳችኋለሁ። አመሰግናለሁ። ባይ ባይ።